አብዛኞቻችን ፈጣሪያችንን አናውቀውም። እንዴት እንደሆነ ልንገራችሁና ብዙ ሰው ፈጣሪ አንደ ፈጥሮን እንደተወን በቃ እንደ ልባችን እንደ ፍላጎታችን እንድንኖር እንደምፈልግ አድርገን ነው የምንቆጥረውና ነገር ግን እንደዛ አይደለም። ፈጣሪ ፈጥሮን ብቻ አይደለም የተወን እንደ ልባችን እንድንመላለስ እንድንንቀሳቀስ አልተወንም እና ከኛ ብዙ ነገር ይጠብቃል። ከኛ ብዙ ነገር ይፈልጋል። ብዙ ነገራችንን እሱ ሊታይባቸው ይፈልጋል እና ነገር ግን አንሰጣቸውም። የሰጠንን ነገር መልሰን ለሱ መስጠትን አልተማርንም እና እዛ ከዚህ ይመስለኛል ህይወታችን እየባከነ ያለው እና የመጀመሪያው ነገር ትልቁ የሰጠን ምንድነው? በዚህ ምድር ላይ ስንኖር ጊዜ ሰጥቶናል። ጊዜ የሚባል ነገር ቬሪ ትልቅ ነገር እሱ ነገር መልሰን ለሱ አንሰጥም እና በተለያዩ በዓለማዊ ነገሮች ቢዚ እንሆናለን። ቢዚ ነን እንላለን ለሱ ሲሆን ቢዚ ነን። ለምድራዊ ነገር ደግሞ ኢንቨስት እናደርጋለን ጊዜያችን ደግሞ እሱ ይፈልገዋል። ጊዜ ሰጥተን ከእሱ ጋር እንድናወራ ጊዜ ሰጥተን ከእሱ ጋር ኮሚኒኬት እንድናደርግ እሱን እንድናዳምጠው ከእሱ አንዳንድ ነገሮች እንድንጠብቅ ይፈልጋል። ነገር ግን ጊዜ አንሰጥም። ሌላኛው ደግሞ ኤነርጂያችን ጉልበታችንን እንደሆን ለሱ መስጠትን አላወቅን አልተማርንም እና ይሄ ነገር ይመስለኛል ህይወታችን እንዲባክን ያደረገው። የሰጠንን መልሰን ለሱ መስጠትን እንማር። እሱ ከኛ ብዙ ነገር እንደሚጠብቅም አንደርስታንድ ማድረጉ ጥሩ ነው ብዬ አስባለሁ።